እናንተም ይሄን ምክንያት በዚህ ምክንያታችሁ ዙሪያ መደራደር ስንደራደርም ደግሞ ፈረንጆች ባሉ ዲጋድ ባለበት ሰላም ጤና ይስጥልኝ የዶክቲቭ ቤተሰቦች እንደምን አላችሁ? በዛሬው ዕለት ያዘጋጀንላችሁ በአማራ ፋኖ ያሉ ሴራዎችን የሚያሳይና ተማሪያም ወይም ስንዱ በማለት የምትታወቀው የማርያም መድህነይ በማለት ራሷን የምትጠራው ስንዱ ሸዋ ገብታ ምን ሰራች? እስክንድር ነጋ የአማራን ፋኖ ምን እያደረገ ነው? በዝርዝር ይዘንላችኋል። እስከ መጨረሻው አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁንም እንዳትረሱ። እስክንድር ነጋ ከጎጃምና ከደቡብ ጎንደር ቤተሰብ እንደሚወለድ ተነግሯል። ተወልዶ ያደገው ግን በሸዋ አዲስ አበባ ነው። እስክንድር ነጋ ከደይዋን ይላል ሱሪ ከጀመረ ቀን ጀምሮ እናቱ በዘመነ ደርግ የመንግስቱ ኃይለ ማርያም ምስል በቴሌቪዥን መስኮት ብቅ ባለ ቁጥር ምነ ይህ ባሪያ በተሎ ወርዶ ምን አለ ልጅ የተነገረለትን ንግር ተፈጽሞ የኢትዮጵያ መሪ የመሆን ህልሙ ፍጻሜው ቢያገኝ በማለት ይናገሩ እንደነበር የቅርብ ቤተሰቦቻቸው ይናገራሉ። ልክ አብይ አህመድ እናቴ ከ7 ዓመት ጀምሮ ንጉስ ትሆናለች ብላኛለች ብሎ ሲቃተት እንደነበረው ማለት ነው። እስክንድርም በዚያ ማቃተት ውስጥ ነው አሁን እየባዘነ የሚገኘው። ለዚህም እስኪ ያልሞከረው መንገድ የለም። የሸዋ ተወላጅ ፕሮፌሰር አስራት ወልደየስ አቋቁሞት የነበረውን ማዕድን በማፍረስ ይወነጀላል። ቀጥሎም ማዕድን ወደ ሚያድ በማስቀየር የአማራ የሚለውን ተወካይ ስም እንዳያገኝ ማስደረጉም ይነገራል። በመቀጠል ከቅንጅት መፍረስ ጋር እንዴት እንደሆነ ግልጽ ባይሆንም ስሙ ይነሳል። ባልዳራስ በማለት አዲስ አበባንም ማደንዝዞ ለኦሮሞ አሳልፎ ሰጥቷል በማለት ብዙዎች ይከሱታል። በመጨረሻም የፋኖ ትግል ቁርጥ መሆኑን ሲያውቅ በወያኔ መታሰር መፈታቱን እንደወርቃማ በመጠቀም ወደ ፋኖ ትግል ዘው ብሎ ገብቷል። ከገባ በኋላ የሚሆነው ሁሉ እያየን ነው። እስክንድር ነጋ በመጀመሪያ በአራቱም ግዛት ውስጥ ያሉ የፋኖ አደረጃጀቶችን ዞሮ በአካል ጎብኝቷል፣ ገምግሟል። የጦር መሳሪያ ብዛት ያላቸውን፣ የሰው ኃይል ብዛት፣ የገዥ መሬታቸውን በሙሉ አጥንቷል። በጎንደር ከነ አርበኛ መሳፍንት ተስፉና ከነ ዶክተር ወንደሰን ጋር መክሯል። ዶክተር ወንደሰን አሁን ቃሊቲ ነው። ጎጃም ሄዶ ከነ ዘመነ ከነ አስረስ ማረ ከጥላሁን አበጀ ኢንጂነር ይልቃል መቶ አለቃ ማስረሻ ሰጤ ጋር መክሯል፣ ገምግሟል። በጎጃም እንደ ጎንደር የታጠቀ ኃይል ባይኖርም በነዘመነ ካሴ ቅስቀሳ ግን ለመደራጀት ፍቃደኛ የሆነ ኃይል እንዳለም አይቷል። በጎጃም ሰው ብቻ ሳይሆን ገንዘብም እንዳለ ገምግሟል። አሁንም አልወሰነም። ቀጥሎ ወደ አፋር ከዚያም ወደ ወሎ ነው የሄደው። በወሎም እንዲሁ ግምገማውን አካሂዷል። በወቅቱ በዋርካው ምሪ ወዳጆ የሚመራውን የምስራቅ አማራ ፋኖን በሚገባ መርምሮታል። አጥንቶ ደካማና ጠንካራ ጎኑን አይቶ ነው የተመለሰው። ሲመለስ ታዲያ በጎጃም በጎንደር በወሎና በሸዋ ማንን ይዞ መበጥበጥ እንደሚችል አጥንቶ ነው የተመለሰው። መከተው ማስረሻ ሰጤ ሙሐባውና ደረጀም ምርጫዎች ሆነዋል። እስክንድር ነጋ የመጨረሻ ጉብኝት ስፍራ ያደረገው ሸዋን ነው። ሸዋን ዞሮ ጎበኘው። የሸዋ ልጆች በተለይ ሚፋቶች እጃቸውን ዘርግተው ተቀበሉት። እንደ እስክንድር ያለ ስመገናናና ስመጥር ዓለም አቀፋዊ ሰው በዚህ ትግል ውስጥ ማግኘት ማለት እድለኝነት ነው ብለው ሁሉም በደስታ ነው የተቀበሉት። በመጨረሻ ግን እስክንድር ባልዳራስን ለነገለታና ለነቀለብ ስዩም ለናቷማ እና ለነስንታየው ቸኮል አስረክቦ የድርጅቱን ሂሳብ ቁልፍ ሳይረከብ ወደ ጫካ ወደ በረሃ ነው የገባው። እስክንድር ወደ ጫካ እንደገባ ጠፋ ተብሎ ሲቀወጥ ቆየ። ከዛም የት እንዳለ በአንዳንድ ሚዲያዎች በኩል ተገለጸ። እስክንድር በብዙዎች ላይ ጌም ነበር የተጫወተው። በደንብ ነው ያንጠባጠባቸው። ተቀለስልሶ አሳምሮ ነው ጉድ የሰራቸው። በእስክንድርና በአብይ አህመድ ያልተሸወደ ሰው ካለ ያ ሰው አስተዋይ ነው። አብይ አህመድ በሚያምሩ ቃሎቹ በሚያምር አገላለጾቹ ብዙዎችን አታሏል። እስክንድር ሸዋ ሲገባ ሸዋ ገብቶ ራሳ ሲከትም አርበኛ አሰግድ መኮንንና አርበኛ መከተው ማሙ አባትና ልጅ ሆነው በዚያው አብረው ነበሩ። እስክንድር ከመጣ በኋላ ግን ነገር ዓለሙ ሁሉ ተቀያየረ። መከተውና አሰግድ ያላቸውን ጠንካራ የአባትና ልጅ ግንኙነት ሲያውቅ ሁለቱን ማጣላት ጀመረ። አቶ አሰግድ በፖለቲካው የበሰለ በርካታ መጻሕፍትን የጻፈ ከፕሮፌሰር አስራት ወልደየስ ጋር ማዕድን ሲመሰርት አብሮ የመሰረተ የሸዋ ነፍጠኛ አማራ ነው። አርበኛ አሰግድ መኮንን ሰሜን ሸዋ ኤፍራታ ኢያሪኮ ከምትባል ቦታ ነው የተወለደው። እድገቱ ደግሞ እዛው ሸዋ ራምሴ ውስጥ ነው። አርበኛ አሰግድ መኮንን እሱ በተወለደበት አካባቢና በአጠቃላይ በሸዋ የሚገኙ ከተሞች ከሀገረ እስራኤል ከዕብራውያን ከተሞች ስያሜ ጋር እንደሚመሳሰሉ ከኢትዮጵያ ወንዞች ማዶ በሚለው መጽሐፍ ላይ ለምን የሸዋ ስያሜ ከዕብራውያን ጋር እንደተያያዘ ተንትኖ ጽፏል። እነ ኤፌሶን፣ ኬብሮን፣ ገልገል፣ ናዝሬት፣ አንጾኪያ፣ ገሊላ የሚሉ ስያሜዎች በሸዋ ለምን እንደበረከቱ ማለት ነው። እስክንድር ነጋ ሸዋን ለማረፊያነት ቢመርጥም በሸዋ ግን የፕሮፌሰር አስራት አልጋ ወራሽ ጫካ ገብቶ ተጠበቀው። መንፈሱም ታወከ። እስክንድር ነጋ ተራ አስከባሪዎችን ይዞ ለመውጣት የሚታተረው ሆን ብሎ ነበር። ያልተማሩ በፊደል ቁጥር ያልዘለቁ የዋህ ምስኪን ሃይማኖቶችን ነው እንደ በግ መንዳት እንደ ዳር አህያ መጫን የሚፈልገው። ደራሲ አሰግድ መኮንን ይህንን አያሳካለትም። 9 መጻሕፍትን ለአንባቢያን ያቀረበ ነኮብ ላይ ጥብቅ ሚስጥር፣ አዳኝና ገዳይ፣ ነጸብራቅ፣ ከኢትዮጵያ ወንዞች ማዶ ወዘተን ፈትፍቶ የጻፈው ባለ ብሩህ አእምሮ አሰግድን ማሾር አይቻልም።
በተለይ ከ1983 ጀምሮ የነበረውን የኢትዮጵያን ፖለቲካ ጉዞ በቅርብ እንደ ጋዜጠኛ እየተከታተለ የከተመውን የጋዜጠኛና የደራሲ አሰግድ መኮንንን ይዞ የአማራን ፋኖ ትግል መቀልበስ አይቻልም። ስለዚህ እስክንድር ነጋ ያለው ምርጫ ሾዎችን አባትና ልጅ አጣላቸው፣ አቃቃራቸው፣ ሾተ ላይም ሆኖ አለያያቸው። አሰግድ የበሰለ ፖለቲካ ስለሆነ ነው ወንድማማቾች መሃል ጦርነት አልከፍትም ደምም አላቃባም ብሎ ራሱን መስዋዕት አድርጎ አሳልፎ የሰጠው። መከተው ይህንን ማድረግ አይችልም፣ ትምህርት ይጠይቃል። እንዲህ ለማድረግ ማሰብም አለብህ። እነ ተማሪያም አዲስ አበባ ይፋት ራሳ ድረስ ወረዱ። መከተውና አሰግድን ለማደራደር ሞከሩ። እመቤታችን ገልጣልኝ በማለት ስንዱ ሁሎችንም ለእስክንድር ነጋና ለአሰግድ እንዲታዘዙ መከሩ። ይህንን ነገር ለፋኖ ቅርበት ባላቸው ሰዎች የተረጋገጠ ነው። ስለዚህ ጉዳይ ዘመድኩን እንዲህ በማለትም ጽፏል። አርበኛ መከተው ማሞ ለኔ ለአበበ ጢሞ ለፓስተር ዮናስ ለሌሎችም በስም ላልጠቀስኳቸው ሽማግሌዎች በሚገባ ነው ያጫወተን። ወንድሜ ኤልያስ ክፍሌ፣ ካህኑ ሳራ፣ ልጅ ተድላ፣ አምባሳደር ብርሃነ መስቀል ምስክሮች ናቸው። እህተ ማርያም ጫካ ድረስ ሂዳ ሁሉንም አደንዝዛ በአርበኛ አሰግድ መኮንን ገብታ እነመከተው ማሞ ተጠርተው እመቤታችን ልካይ ነው አሁን መንግስት ላይ አትተኩሱ፣ በኋለኛው ዘመን ተኩሱ ስላችሁ ተኩሳላችሁ፣ እስከዚያው ይህንን እየተቀባችሁ ቆዩ በማለት አመድ መሳይ ነገር ሰጥታ እንደተጫወተችባቸው የሰማነው ከራሳቸው አንደበት ነው በማለት ጽፏል። የሸዋው የእስክንድር ቆይታ ሸዋን ለሁለት ለመከፋፈል መሰረት ከጣለበት በኋላ በቀጥታ ያመራው ወደ አባቱ ሀገር ጎጃም ነበር። በአንድ ወገን ጎጃሚ አይደል ወደ ጎጃም ተጓዘ። እስክንድር ጎጃም እንደሄደ በዚያው የተቀበለው ደግሞ የዓለም ብርሃን በሚል የአሜሪካ የእንግሊዝና የእስራኤል የስለላ ቡድን ያቋቋሙት የሚነገርለት በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ካህናትን ምዕመናንን ጨምሮ እየለቀመ የሚገድል ገዳይ ቡድን ነው። ትነግሳለህ ከአብይ ቀጥሎ የኢትዮጵያ መሪ አንተ ነህ አሉት። እስክንድርም የእናቱ ራዕይ ሊፈጸም ዘንድ ትንቢቱም ይሰራ ዘንድ ደከመ። ጎጃም እንደገባ በጎጃም ጎጃሚዎችን ያለ ችግር ያደራጅ ዘንድ ተቃውሞ ሳይኖርበት እንደሸው ይሆን ዘንድ ብአዴን አርበኛ ዘመነ ካሴን የአዲስ አበባ ሆዴድ ደግሞ እነ መስከረም አበራን ሰብስቦ ከርቸሌ ከተተለት። ጎንደር ላይ እስክንድርን ተቀብሎ ማንፌስቶ አዘጋጅቶ የነበረው ዶክተር ወንደሰን ተፈልጎ ቂሊንጦ ወረደለት። እነ ማስረሻ ሰጤ ትግል ውስጥ የሉም እና አስረስ ማረ የጥብቅና ስራቸው ላይ ናቸው ማለት ይቻላል። መምህርት መስከረም አበራ ማዕከላዊ ስር ላይ ያለች ቀለብ ስዩም ከባህል ዳር ሲዳል ጠይቃት፣ መስኪ ለምንድነው እስክንድር ጎጃም የገባው? ለምን አይወጣም? ምን ሊያደርግ ሄደ? ንገሪው በአስቸኳይ ጎጃምን ለቆ ይውጣ፣ ስነ ስርዓት የለውም እንዴ ብላ ቀለብ ስዩም ላይ የጮህችባት መስከረም የምታውቀውን ስለምታውቅ ነበር። ዙሩ ከረረ። እስክንድር ጎጃምን ተዟዙሮ አደራጀ። አንድ ቀንም እንዲሆኖ ነበር። በምስራቅ ጎጃም ጎዛመን ወረዳ ቸርተከል በተባለች ትንሽ ከተማ ላይ እስክንድር ተያዘ። ህዝቡም ሆ ብሎ ወጣ። ለእስክንድር ጠበቃ ቆመ። የያዘውም ዕቃ እንዳይፈተሽ ህዝቡ ሽፋን ሰጠው። ሁሉም በሰላም እንዲያልቅ ከተደረገ በኋላ በፖሊስ ተይዞ ደብረ ማርቆስ ገባ። ነገር ግን ስመው ወደ ማደራጀቱ መልሰው ሸኙት። እነ ዘመነም ቢጮሁ ሰሚ አልነበረም። ይሁንምና ፋይናንስ አስፈለገው። ገንዘቡን ይቆጣጠርለት ዘንድ የሚስቱን እህት ባል ጎንደሬውን ዶክተር አምሳሉን ቦስተን አሜሪካ ላይ ሾመው። የአማራ ፋኖ ህዝባዊ ሰራዊት የሚልም ድርጅትን ማቋቋመ። ለምን ሲባል ለፋኖች በሙሉ ገንዘቡን ለማድረስ ላከፋፈል እንጂ ልክ እንደ ፋኖ ያለ ድርጅት አይደለም፣ እንደ ጥላ የሆነ ድርጅት ነው በማለት ብዙዎችን ሸወዳቸው። አንድ $20,000 ባገኝ የጎጃምና የሸዋን ተዋጊ ብቻ ይዤ አዲስ አበባ ገባለሁም አለ። በ20,000 አይደለም አዲስ አበባ ቀበሌ አይገባም በማለት የ$20 ሚሊዮን ፕሮጀክት ቀረጹለት። እነ ሻለቃ ዳዊትም ተካተቱ። በወረቀት ላይ ያልሰፈረ በእምነት ላይ ብቻ የተንጠለጠለ ኮሚቴ በአየር ላይ ላለው የእስክንድር ድርጅት ድጋፍ ሰጪ ሆኖ መመስረቱም ታወጀ። መሬት ላይ ያሉት ሁሉም የፋኖ አደረጃጀቶች ያለምንም መጠራጠር ድጋፋቸውን ሰጡት። እርዳታ ስብሰባውም በመረጃ ቲቪ ቀለጠ፣ ተቀጣጠለ። የመጀመሪያው ዙር በሚሊዮን የሚቆጠር ዶላር ተሰበሰበ። እስክንድር ነጋም ያሰበውን ስላሳካ ብዙ በመቶት ያሳመናቸውን ሰዎች በመሸምጠጥ ጸጥ አለ። በሌሎች በኩል ደግሞ እንደ አዲስ መንቀሳቀስ ጀመረ። እስክንድር የጎጃም አማራን አፋጀ፣ እርስ በርስ አፋጀ። የነዘመነ ቡድን እንደ አሜባ 3 ቦታ ተከፋፈለ። እነ ዝናቡ፣ እነ ዘመነና እነ ማስረሻ ሰጤ ተከፋፈሉ። መነኩሳት ሞቱ፣ ተገደሉ፣ ገዳማት ወደሙ። ጎጃም ቀውጥ ሆነ። እኔን ጥሎ ሊነግስ ነው ብሎ የሰጋው አብይ አህመድ ጎጃም ላይ እሳት አዘነበ። አስቀድሞ ጎጃም ውስጥ በብአዴን ቁጥጥር ስር ውሎ በፈረንጆቹም በህዝብም ጫና እንደተፈታ አስመስለው የፕሮሞሽን ስራ ይሰሩለት። በጥባጩ እስክንድርም ከደንበጫ ተነስቶ የ3 ወሩን የእግር መንገድ በአንድ ቀን እግሩ ተጉዞ መልሶ ሸዋ ገባ ተባለ። የዶላር ባንክ ሆኖ የነበረው እስክንድር ሸዋ ሲገባ አርበኛ አሰግድና መክተው ማሞ ተለያይተው ፍልስጤምና እስራኤል ሆኖ ጠበቁት። እነ መክተውም የዶላሩ አባት ከነሱ ጋር በመሆኑ ጮቤ ረገጡ። ደስም አላቸው። እስክንድር ሸዋ ተቀምጦ በልመና የተሰጠውን ዶላር ይዞ የመከፋፈል ስራውን አጠናክሮ ጀመረ። የእስክንድር ታማኝ ጠባቂ ከጎጃምና ከጎንደር ሆኑ። የመከታው የጦር መሪዎች ከጎንደር፣ ከሰላሌ፣ ከአምቦና ከአርሲ ሆኑ። እስክንድር የዶላሩ ግምጃ ቤት የጎንደሩ ዶክተር አምሳሉ ሆነ። ዶላሩ በብልጽግና ሰዎች በኩል እየተመነዘረ
እነመከተው እየተረከቡ እስክንድር ፋኖ መግዛት ጀመረ። ጎንደርን 3 ቦታ በጣጠሰው፣ ወሎን 2 ቦታ ቆመጠው፣ ሸዋን ለ2 ቦታ ጎማመደው። ጎጃም ብቻ በአንድ ቤት አንድ አባወራ ብሎ 3 ቦታ ሊጎማመድ የነበረውን ኮሎኔል ጌታሁንን ውጦ ማስረሻ ሰጤን አስፈርጥጦ አንድ ሆነ። ሌሎቹ ግን ታወኩ። አሁን አገዛዙ ምንድነው የሚለው? ፋኖ አንድ መሪ የለውም። እስክንድር መሪ ቢሆን አሪፍ ነበር። እስክንድር የከተማ ልጅ ስለሆነ እንደ ፋኖ ሌባ ዘራፊ አይደለም ነው የሚሉት። እነ ብርሃኑ ጁላ ሳይቀር ማነው ፋኖ አንድ እንዳይሆን ያደረገው? ማነው ፋኖን ከፋፍሎ ሀገር የበጣጠሰው? ማነው ፋኖን እንዳይሰማማ አድርጎ በተማሪያም ቅዠት በዓለም ብርሃን ሴራ የአማራ ፋኖን ተብትቦ የያዘው? አማራ እንዲህ ነው ተጠርንፎ የተያዘው። የጎንደር ስኳድ የፋኖን ትግል አይደግፍም፣ ነገር ግን እስክንድርን ይደግፋሉ። አሁን ሁሉም ሰው ብዙ ነገር ገብቶታል። የሁሉም አይኖች ወደ አፋባ ሆነዋል። ቀሪና በራሪው መለየት ላይ ነው። ለዛሬ ያዝንላችሁ ዝግጅት ይህንን ይመስላል። በቀጣይ በሌላ ዝግጅት ስንገናኝ በያላችሁበት ቸር ይግጠማችሁ።